ሰላም ጤና ይስጥልኝ የዚህ ዩቲዩብ ቻናል ቤተሰቦች እንዴት አላችሁልኝ? በዚህ ዩቲዩብ ቻናል የሂሳብ የአማርኛና እንግሊዘኛ ትምህርት በኦንላይን እየሰጠሁ እገኛለሁ። በኦንላይን ለመማር በምትፈልጉት ሰዓት የምትፈልጉትን የትምህርት አይነት በቴሌግራም በዋትሳፕ እና በኢሞ ከታች ባስቀመጥኩት ስልክ ደውሉልኝ እናስተምራለን። ውድ የዚህ ዩቲዩብ ቻናል ቤተሰቦች ዛሬ ይዤላችሁ የመጣሁት ጠዋት ሁሌም ተነስተን የምንተገብራቸው ወይም የምንሰራቸው ስራዎችን በእንግሊዘኛ ምንድን እንደሚባሉ እነዚህን ቃላት ወይም እነዚህን ተግባራት ስንተገብር ሁሌም የምናደርጋቸውን ነገር ለሌላ ሰው መንገር ካለብን በዛው እንግሊዘኛ እየተለማመድን ነው ማለት ነው። ጠዋት ተነስተን ምን እንደምናደርግ ምንድን ብለን እንደምንገልጸው እኛ በአማርኛ ቀላል ነው በእርግጥ አዎ ግን እንግሊዘኛው ላይ ምን እንደሚባል አሳያችኋለሁ። አይ እንላለን እኔ ማለት ነው። ወክ አፕ ተነሳሁ እኔ ከእንቅልፌ ተነሳሁ እንላለን እኛ በራሳችን በአማርኛው ማለት ነው። አይ ወክ አፕ ከእንቅልፌ ነቃሁ ማለት ነው። ከእንቅልፌ ነቃሁ። አይ መድ ማይ ቤድ አልጋዬን አነጠፍኩ ነው የምንል እኛ እነሱ አልጋዬን አስተካከልኩ ይሉታል። አይ እኔ ነኝ መድ አዘጋጀት ነው። ማይ የኔ ቤድ አልጋ ነው። አልጋዬን በአማርኛው ስናስተካክለው አልጋዬን አስተካከልኩ ወይም አልጋዬን አነጠፍኩ ብለን እንናገራለን ማለት ነው። ከዛ አይ ወንት ቱ ዘ ባዝሩም እንግዲህ እዚህ ላይ የምናስቀድማቸው ሳብጀክት ቨርብ አግሪመንቱ ያን ገና አልደረሳችሁትም ወይም አላያችሁትም ከሚል አንፃር ነው እንጂ ሳብጀክት ቨርብ ኦብጀክት ነው እንግሊዘኛ ላይ ባለቤት ግስ ተሳቢ በአማርኛው እንደምንለው ማለት ነው። አይ ዋንት ቱ ዘ ባዝሩም ወደ መታጠቢያ ቤት ገባሁ ወይም ሻወር ሄድኩ ወደ ሻወር ቤት አይ ዋንት ቱ ዘ ባዝሩም ማለት ወደ ሻወር ቤት ሄድኩ ወይም ወደ መታጠቢያ ቤት ሄድኩ ገባሁ ማለት ነው። አይ ቱክ አ ሻወር ወሰድኩ ወይም ደግሞ ገላዬን ታጠብኩ ብለን እንለዋለን ማለት ነው። ይሄንን ቃል አይ ብራሽድ ማይ ቲዝ ጥርሴን ቦረሽኩ ብረሽድ መቦረሽ ነው። ማይ ቲዝ የኔን ጥርስ ነው። ጥርሴን ቦረሽኩ ወይም ጥርሴን አጸዳሁ ብለን እንላለን እኛ ብዙውን ጊዜ ስንገልጽ። አይ ዌር መልበስ ነው። ክሎዝ ልብስ ነው። ልብሱን ለበስን ብለን ለመግለጽ ከፈለግን አይ ዌር ክሎዝ ልብሴን ለበስኩ። አይ ወሽድ ማይ ፌስ አንድ ላይ አይ ወሽድ ማይ ፌስ ፊቴን ታጠብኩ ማለት ነው። አይ ወሽድ ማይ ፌስ አይ ጎት ድረስድ ልብሴን ለበስኩ። አይ ኤት ብሬክፋስት ቁርስ በላሁ። አይ ድራንክ ኮፊ ቡና ጠጣሁ። አይ ሎክድ ማይ ሃውስ ቤቴን ዘጋሁ። አይ ወንት ቱ ወርክ ኦር ስኩል ወደ ስራ ወይም ትምህርት ቤት ሄድኩ። አይ እኔ ነኝ ብያችኋለሁ። ወሽድ መታጠብ ነው። ማይ የኔን ፌስ ፊቴን ማለት ነው። አይ ወሽድ ማይ ፌስ ስንል ፊቴን ታጠብኩ ብለን እየተናገርን ነው ማለት ነው። አይ
እኔ ጎት ለበስኩ ወይም አደረግኩ እንደማለት ነው። ድረስድ ለበስኩ። አይ ጎት ድረስድ ልብሴን ለበስኩ ማለት ነው። አይ ኤት ብሬክፋስት ኤት መመገብ መብላት ማለት ነው። ብሬክፋስት ቁርስ ነው። አይ ኤት ብሬክፋስት ቁርሴን ተመገብኩ ወይም በላሁ ማለት ነው። አይ እኔ ድራንክ መጠጣት ኮፊ አንድ ላይ ተናቦ ሲናበብ አንድ ላይ ሆኖ አይ ድራንክ ኮፊ እንላለን። ቡና ጠጣሁ ጠጣሁ ሀላፊ ጊዜ ነው። ጠጥቻለሁ በልቻለሁ ታጥቤያለሁ እንደዚህ ተመግቤያለሁ የምንል ሀላፊ ሲሆን ነው። አይ ሎክድ ማይ ሃውስ አይ ሎክድ ማይ ሃውስ ሎክድ መቆለፍ ነው ዘጋው መዝጋት ቤቴን የኔን ቤት ዘጋው ነው። አይ ሎክድ ማይ ሃውስ ቤቴን ዘጋው። አይ ወንት ቱ ወርክ ሄድኩ ወደ ስራ ቦታ ወይም ትምህርት ቤት ካለኝ ወደ ትምህርት ቤት ሄድኩ እንላለን። በጠዋት ተነስተን የጠዋት እስከ 6 ወይም እስከምንወጣ ቤታችን እስከምንወጣ ድረስ ያለውን ጊዜያችንን በዚህ መልኩ እንገልጸዋለን። ውድ የዚህ ቻናል ቤተሰቦች ለዩቲዩብ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ላይክ ሼር ማድረጋችሁን አትዘንጉ። አስተያየት ካላችሁ ደግሞ ኮሜንት ላይ ጻፉልኝ። ለዛሬ ያለኝ ይሄን ይመስላል። ቀጣይ ሌላ ፕሮግራም ይዤላችሁ እስከምመጣ ደህና ሁኑ።